ሪቴንሽን ኦፍ ኖሌጅ 10% በማንበብ 20% በማዳመጥ 30% ደግሞ በማየት ነው ተብሏል። ኢንሻአላህ እወጣለሁ፣ ደግሞ በቪዲዮ እወጣለሁ። ምንም የሚለው ነገር የለም። ጊዜ እየጠበቅኩኝ ነው ያለሁት። አንዳንድ ነገሮችን ማመቻቸት አለብኝ ያንን ለማድረግ ማለት ነው። እና ከዛ አንጻር ነው እኔ ከሀበሻ ጋር ጭራሹን አልገናኝም። እና ከሀበሻ ጋር መገናኘት አቆምና ያው ከወንድሞች ጋር ብቻ እየተገናኘው ያው እንደዛ አድርግና በቪዲዮ እወጣለሁ። ምንም እንትን የለውም። ራሱ ሸሪዓው ከፈቀደ እና ከሸሪዓው አንጻር ምንም ጥቅም ካለው አድቫንቴጅ ካለው መውጣት ይቻላል። ራሱ የሚከለክለኝ ነገር የለም እንጂ ፈርቼ ምናምን እንዳይመስላችሁ። ያውቃሉ ብዙዎቹ ከሸሪዓው አንጻር ነው። አብዛኛዎቻችን ከዛ አንጻር ነው የምንለው። ግን ጥቅም ካለው ዑለማዎችን አማክሬ ምንም ችግር የለውም ካሉ ከሸሪዓው አንጻር መውጣት እችላለሁ። ራሱ ምንም የሚያስፈራ ነገር የለም። ማንን ነው የምፈራው? አልተሳደብኩኝ፣ መጥፎ ነገር አላደረኩኝ። በቀደም የተነሳው አርዕስት ስለ እንትን ነው፣ ስለ ንጽጽር ነው እያነሳን ያለ ነው። እና ኢትዮጵያ ውስጥ ሁለት መንግስት አለ። አንደኛው የአብይ መንግስት ነው፣ አንደኛው የአላህ መንግስት ነው አልኩኝ። የሙስሊሞች መንግስት ምናምን ወይ ምናምን መጅሊስ አላልኩኝም። የአላህ መንግስት በመላው ዓለም ላይ ነው ያለው፣ ከአደም ጀምሮ የነበረው ማለት ነው። የአላህ ንግስና አላህውንም ሰማይና ምድርን የፈጠረው ዓለማትን የሚያስተናብረው እኮ ራሱ አላህ ነው። እንዴ እኮ እምነቴ ነው፣ የቁርአን እምነቴ ነው። እና ልክ እኮ ነኝ። ምንድን ነው ያጠፋሁት? አንደኛ ነገር ማለት ነው። እንደገና ደግሞ ራሳቸው ሲኖዶሱ ምኑ ተይዟል፣ በቁጥጥር ስር ነው ያልኩት እኮ ልክ ነኝ እኮ። ምንድን ነው ያጠፋሁት? አርሲ ላይ ያሉት የተለያየ ቦታ ላይ ያሉት ኦርቶዶክሶች ተበደሉ፣ እንደዚህ ተደረጉ ሲባል ዝም ነው የሚሉት። መግለጫ እንኳን አይሰጡም። በስርዓት መጅሊስ አክሱም ላይ ላሉት፣ ጎንደር ላይ ላሉት፣ ጎጃም ላይ ላሉት የሆነ ነገር ሲሆን መጅሊስ መግለጫ ይሰጣል። እና ታፍነዋል፣ በቃ ጸጥ ብለዋል፣ ትንፍሽ አይሉም፣ ተጨፍልቀዋል ያልኩት እኔ ትክክል ነኝ። ምን መጥፎ ነገር ተናገርኩኝ? በኔጌቲቭ ነገር አልተናገርኩኝ። የሃይማኖት ነፃነት አልተጋፋው፣ ሃይማኖታቸው እንዳይሰብኩ አላልኩኝም። ከምድረ ገጽ ኦርቶዶክስ መጥፋት አለበት የሚል ጭፍን ጥላቻ የለኝም። እንዲህ አይነት ነገር አመለካከት የለኝም። አላህ ፈጥሮ ያስቀመጠውን ፍጡር እኔ ምን ቤት ነኝ እንዲጠፋ ማድረገው? ራሱ የቂያማ ቀን አለ፣ የፍርድ ቀን አለ። ያኔ ይተሳሰባቸዋል ሂሳቡ። እና ልክ አይደለም ይሄ ነገር የሚሆነው ነገር። አይ ቲንክ ኦርቶዶክሶች ብታስተካክሉት ጥሩ ነው። እንደዚህ አይነት ነገር ፖለቲካ ከአርሲ ጋር የአርሲን ጉዳይ ታመጡና የኔን ድምፅ እያቀናበራችሁ ሶሻል ሚዲያ ላይ ስትለቁት ነበር እና ያ ልክ አይደለም። አይ ቲንክ ኦርቶዶክሶችም እንደዚህ በዚህ መልኩ ስለማያስቡኝ እንዲህ አይነት ነገር እኛ ሙስሊሞች ንጽጽር ላይ የምንሰራው እንዲህ አይነት የስነ ምግባርና የግብረ ገብ ልቅጠት የለንም። በዚህ ደረጃ ሰው አንጠላም። እንደዛ ከሆነ ለምን እናስተምራቸዋለን? ቤታችን ሲመጡ የእኛ ስብዕና እንደዛ አይፈቅድልንም። ሃይማኖታችንም አያስተምርም እንደዛ። ይሄ እኮ ትክክል እኮ አይደለም። የሰው ሃይማኖት ማለት ማነወር ማለት ነው። እንደዚህ ጥይጥፉ ምናምን ነገር ይሄ ፖለቲካ አይደለም የያዘው። ሰው እንዲድን ነው የምንፈልገው እኛ። ከዛ አንጻር ነው። ቀጥሉ ይምራንዬ፣ ይቅርታ እንደተሚ ጀዛከላ እንዳም በደም የሚነሳ አይታችሁ ከሆነ ማለት ነው። ባለፈው በውይይቱ ምንድን ያደረጉት? አቤት እሺ፣ አይ ቀጥታ ትቀጥላለች ኢንሻአላህ። መሲ አንቺ ይምሩ ጨርስ። ኸይር እሺ፣ መሲ ይምሩ። ባለፈውም ተነስቶ ነበር ያጀማ። ያው አይታችኋል። ኦርቶዶክሳውያን ጉዳዩ የንጽጽር ጉዳይ ሲከብዳቸው ፖለቲከኛ ቤት ሄዶ ፖለቲካ መስራት ይወዳሉ። ኢቨን ካስታውሳችሁ በባለፈው ውይይት ዮኒ የተባለው ሰው ጋር ሄደው ነው ፖለቲካ ሲሰሩብኝ የነበረው። ኢቨን ለሙሉ ሰው ሰብስበው ሲያወሩ የነበረው ስለኛ ነው። 2 ቀን 3 ቀን ሙሉ ማለት ኢምራን እንደዚህ ሆነ፣ ኢምራን በቪዲዮ ይውጣ፣ ኢምራን እንደዚህ አደረገ ነበር ሲሆን የነበሩት። ኢቨን ደግሞ ትናንት እንደሰማችሁት ቪዲዮ እየቋረጡ ወሂድ እንደዚህ አለ፣ ወሂድ እንደዚህ አደረገ ያው ነበር ሲያወሩ የነበሩት። እና ምንድነው ቆይ እኔ ግራ የሚገባኝ ነገር ክርስቲያን ወገኖቻችን በቃ በግልጽ ፖለቲከኛ ሆኑና በቃ ለዩ። እዚህ ጋር የተሰራ ያለው ንጽጽር ነው አይደል እንዴ? ንጽጽርን ወደ ፖለቲካ ካስገባችሁ በቃ ፖለቲከኛ ሆኑና ከነዛ ጋር ይቀጥሉ እንጂ ሲከብዳቸው እኔ የሚያስቀኝ አሁን ባለፈው ውይይት እኔና ሁሱ ላይ ገባል። ያኛው ይዞ የመጣው ማን ነው? ያኛው ይዞ የመጣው ፖለቲከኛ ነው። ያሳቀኝ ነገር ደግሞ እሱ የሚያወራለት ፖለቲከኛ ነው የሚያወራለት። እኔ ጋር ማወቀው ፖለቲከኛ ነበር የሚያወራለት። ምሳሌ ኢምራን አንተ ትወጣለህ ምናምን እያለ የሚያወራው እሱ ነው። ኢቨን በጣም የሚያስቀኝ ነገር ምንድነው? ካስታወሳችሁ ባለፈውም ተሰብስበው ምን አደረጉ? ኢምራን ማለት ይሄ ነው። ፎቶ አመጡና የፎቶ አሳዩ። ኢምራን ይሄ ነው፣ ሰፈሩ ኮልፌ ነው፣ ይታሰር፣ እንደዚህ ይደረግ፣ ይገደል ወይ እንደዛ ነገር ሲያወሩ ነበር ራሱ ማለት ነው። በጣም ያስቀኛል። የተነሳው ሀሳብ ነው፣ ማስረጃ አይደል እንዴ? የተነሳውን ሀሳብ መሞገት ነው እንጂ ቪዲዮ ይወጣልን ይፈጥ ይቆጥ መልስ አይሆንም። ያስቀኝ ደግሞ ኮልፌ ብለው ሲያስሩ ነበረ። ይገርማል። እና ቀጥሎ በቪዲዮ ውጡ የሚል ነገር ተነስቷል። ያው መልሰናል። አንደኛ እዚህ ጋር ተከታተሉ። ቅድም ኡስታዝ ብሎታል። ያ ጀማዓተል ኸይር እኛ እንደዚህ ንጽጽር እየሰራን ያለ ነው ያው በድምጽ ብቻ ነው።
እንደዚህ በቪዲዮ ብንወጣ ደግሞ አስቡት። አክቹዋሊ ቪዲዮ ማውጣት ኡስታዝ ቅድም አስቀምጦታል። ግዴታም ከሆነ መውጣት እንችላለን። ግዴታ የሚያደርግብንም ምን የሚሆንብን ነገር የለም። ለምን የምናወራው ነገር በሙሉ በማስረጃ ነው። አይታችሁ ከሆነ ከተናገርን በኋላ ያንዳንድ ቦታ ላይ ማስረጃ እንከፍታለን። ሲምፕል፣ ምንም አይከብደንም። ከባድም ነገር አይደለም። ግን ከመልካችን ምንም የላቸውም። ስለዚህ ሲከብዳቸው ምን ያደረጉ በቪዲዮ አይወጣም ኢምራን፣ በቪዲዮ አትጡ ኡስታዝ ሄድ በቪዲዮ አይወጣም ማለት ጀመሩ እና ይሄ ተገቢ አይደለም። ለማንኛውም ያጀማ ክርስቲያን ወገኖች ፖለቲካና ንጽጽር ለዩ። ፖለቲካ ከሄዳችሁ በፖለቲካ መሄድ እንችላለን። ቀላል ነው። ሌላ ወገን ትለያላችሁ። እኛ ዓላማችን በማስረጃና በመረጃ ክርስትና ምን እንደሆነ ማውራት፣ እስልምና ምን እንደሆነ ማስረዳት ነው። በዚህ መንገድ ሊሞግተን የቻለ ካለ ይምጣ። ግን እንደዚህ መልክ ውጡ እንደዚህ ነው ያለው ይገለል ይፈረጥ አይሰራም። ኢትዮጵያ ላይ ያለው ኢትዮጵያ ደግሞ ዲሞክራቲካል ካንትሪ ወይም ደግሞ በካፒታሊዝም የምትተዳደር ከተማ አገር ላይ ገሪ እንደዚህ ነው ብሎ ማስወራቱ ተገቢ አይደለም። ኤኒዌይ ኡስታዝ ብለሃል፣ ጀዛከላ። አንዳንዴም በእንደዚህ መቀመጡ ጥሩ ነው። እሺ አይ ቲንክ ሆሴ ገብቷል። ሆሴ ሰላም መሲ፣ ከሱ በፊት ሀሳብ ካለ አፏን ህይወት አንስተሽ ነበረ። ባይዘው እዚህ ጋር መሲ ላደንቅሽ እፈልጋለሁ። የሆነ ጊዜ እኛ ላይ ፖለቲካ ሲሰሩ ይመዋሸናም ፖለቲካ ሲሰሩ ነበር እና የዛን ጊዜ ድምፅ የሆነችው መሲ ነበረች እና አላህ ይቀበልሽ መሲ። ሀሳብ ካለ ጨመሪበት። የለችም መሰለኝ። ኸይር እሺ ሆሴ ሰላም ብያለሁ። ሆሴ የሚጨመልህ ነበረ ከሱ በፊት እስሚዞ እዚህ ጋር አንድ ሀሳብ ለመስጠት እንትን አቂዳው ምናምን እያለ ነበር እና እነሱ እንዴት ወጡ መልካቸው ታይ እሱ ላይ መጣለን እንኳን ከሱ በፊት አንተ ከማለቱ በፊት እስሚዞ ጃ አቡኪ ሀሳብ ካለ ጨምሩበት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል ይቻላል። አንዳንዴ ይገርመኛል ዝም ብሎ አንዳንድ ሰዎች እንዴት ነው እኛ ሀገራችን ነባሪ ሁኔታ እናውቃለን፣ ተጨባጩን እናውቃለን እና ዝም ብለው ውጭ ቁጭ ብለው የሚፎክሩ አሉ። ውጭ ሀገር ቁጭ ብለው ሁሌ ዓለም ላይ እንደዛ ነው ማትሱ የሚሰራው ማለት ነው። ፖለቲሽያኖችን ተመልክታችሁ ከሆነ ማንም ሀገር ላይ ቁጭ ብሎ ተገልጦ የሚወክብ ወይ የሚሳደብ ወይ የሚያስፈራራ ወይ መንግስትን የሚናገር ወይ የሆነ እንትን የሚያደርግ ማንም የለም። ደይኖስ ያውቃሉ። ለዛ ምንድን ነው የሚያደርጉት? መጀመሪያ ስትራቴጂካሊ ከሀገር ነው የሚወጡት ማለት ነው። ከኢትዮጵያ ይወጣሉ፣ ከሀገር ይወጣሉ ስትራቴጂካሊ ማለት ነው። ሃይማኖትም ሰባኪነን የሚሉትም ማንኛቸውም ብትመለከቷቸው መጀመሪያ ከሀገር ይወጣሉ። ከዛ ተመሳሳይ የሆኑ ይሄ ተራ የሆነ የፖለቲካ ቁማር ይሰራሉ ማለት ነው። እነዚህ የሃይማኖት ቁማርተኞች ወይም ፖለቲካ የሚሰሩ ሰዎች ናቸው። አትስሟቸው፣ ተራ የሆኑ ሰዎች ናቸው። እየደቆስን ነው እነዚህን ሰዎች እንትኑን የምናሳያቸው ማለት ነው። ምን ያደርጋሉ ታውቃላችሁ? ውጭ ቁጭ ብለው ይቀመጡና የጦርነት ነጋሪት ወደ ሀገር ያስቀምጣሉ፣ ወደዚህ ሀገር ማለት ነው። የጦርነት ነጋሪት ያስወራል። ሙስሊሙንም ክርስቲያኑም በተመሳሳይ እንደዚህ በቃ ለማስመታት እንደዚህ ለማድረግ ምናምን የሚሰሩ ሰዎች አሉ። በምንም ተአምር እንደዚህ ተራ ለሆኑ ሰዎች ለፖለቲካቸው እንዳትወርቁ። በተለይ እዚህ ዳዕዋ ላይ ያላችሁ ሰዎች በቃ በጽናትና በጥንካሬ መቀጠል ነው። አንድ ሁለተኛ፣ እኛ ዳዕዋ የምናደርገው ግዴታችን ስለሆነ ነው። ማንም አንስቶ ዳዕዋ የማድረግ ፍቃድ፣ ዳዕዋ የማድረግ ስልጣን፣ ዳዕዋ የማድረግ ችሎታ እንትና ወከር ተመርጠሃል፣ እስሚዝ ተመርጠሃል፣ ጃ ተመርጠሃል፣ ወይት ተመርጠሃል፣ ኢምራን ተመርጠሃል አድርግ ያለህ ማንም የለም። አላህ ስብሐነሁ ወተዓላ ስላሻ፣ አላህ ስለፈቀደ፣ አላህ የራሱ የእሱ ወታደሮች እንሆን ዘንድ ስለወደደ ነው ያንን ያደረገው ማለት ነው። ያ በሆነበት ተጨባጭ ላይ እኛ ዳዕዋ ማድረጋችን የምንኮራ ሰዎችም አይደለንም። ማለትም ይሄ የዳዕዋው እንጂ ይሄ በዳዕዋው ጥንካሬው እንጂ የሚያስቆራው የሆነ የተለየ ነገር ስላመጣን የምንደሰት ሰዎች አይደለም። ምክንያቱም ሁሉ ነገር የአላህ ስብሐነሁ ወተዓላ ስለሆነ ማለት ነው። ሁለተኛ ደግሞ ከነዚህ ሰዎች ጋር መናፍቃኖችን ጨምሮ አሉ። መናፍቃን ሙስሊም መናፍቃኖች አሉ፣ ይህንን ነገር ራሱ ሲናገሩ የነበሩ ማለት ነው። መናፍቃኖችንም ጨምሮ ሌሎች ወገኖች ጋር እኛ ፍርዳችን እናንተ ጋር የጀናዛ ቀን ነው የምንለው። የጀናዛ ቀን ብሎ ማለት የሰው ልጅ በሚገነዝበት ቀን በሚሞትበት ቀን ማለት ነው። ፔሬድ እስከዛ ድረስ ማንም የፈለገ አካል አፉ የሚከፍት መክፈት ይችላል።
በሃይማኖት ሰው መቆመር ይችላል። ክርስቲያን ነኝ ብሎ እስልምናን የሚያጠቃም ማንኛውም አካል የፈለገውን ነገር ማድረግ ይችላል። ግን ጥራት ክብር ለአላህ ስብሐነ ወተዓላ ዛቱል ሙቀደሳ ለሆነው ለአላህ ስብሐነ ወተዓላ ይገባና የጀናዛ ቀን አለ። ሁላችንም ሞተን የምንጠቀልልበት ቀን አለ። ያኔ በእኛ ማህደር ላይ አቡበከር ዳዕዋ የሚሰራ የነበረ ሰው ነበረ፣ እንዲህ እያደረገ ነበረ፣ እንዲህ ያደረግ ነበር፣ እንዲህ ይሰራ ነበር ተብሎ እኛ ጋር ይጻፋል። እናንተ ጋር ደግሞ ዲኑን ለማፍረስ እንዲያደርጉ ነበረ፣ እንደዚህ መናፍቃን ነበሩ፣ እንደዚህ ክርስቲያኖች ሆነው እንዲያደርጉ ነበረ ምናምን የሚለው ደግሞ እናንተ ጋር ይጻፋል ማለት ነው። አላህ ኢኽላሱን ደግሞ ከወፈቀን አላህ ዘንድ ኸይሩን ነገር እናገኛለን ማለት ነው። እና አንዲት ነጥብ ብቻ ላስቀምጥና ኢንሻአላህ ያው አላስረዝምም አይደለም ስላስረዘምኩኝ ኦልሬዲ አንዲት ነጥብ ብቻ ግን ላስቀምጥ። አንዳንድ ሰዎች በቪዲዮ መውጣትና በቪዲዮ አለመውጣት ኢሹ አድርገው ያገናኙታል፣ ወይ ከፍርሃት ወይ ከሆነ ምናምን አንጻር ማለት ነው። ኖ እኔ ለምሳሌ ፐርሰናሊ አወከር 1001 ጊዜ ቪዲዮን ፎቶን ብለጠፍ ማንንም ከመጤፍ የምቆጠር ሰው አይደለሁም በምንም ተአምር ማለት ነው። ጭራሽ ሙስሊም ሆኜ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ ሆኜ ማንንም የምፈራ አካል አይደለሁም ማንንም ማለት ነው። ግን ከምን አንጻር ነው እኛ የምንፈራው? አንድ አንድ ነገር አለ። እሱም ነፍስዬ። ለምሳሌ እኔ አወከር ነፍስዬን እፈራታለሁ፣ መጻደቅ ዘንድ እፈራለሁ። በሰዎች ዘንድ ኦኬ አወከር ማለት ይሄ ነው፣ ይሄ እኮ እንደዚህ ቲክቶክ ላይ እንዲህ የሚያደርግ ነው፣ እንዲህ የሚሰራ ነው፣ እንዲህ የሚለው ነው። ይሄ ያንን እኛ አንፈልግም፣ በአጠቃላይ ማለት ነው። ገብቷችኋል? አንፈልግም። ያን አወከር እንደዚህ ምናምን ያደርግ ነበረ ምናምን መንገድ ላይ ሰላም አለይኩም ኡስታዝ ከዛ አንጻር እንጂ ምንም ከሌላ ነገር አንጻር አታገናኙት። እና እንደዛ ነው። ፈልጎ ደግሞ በቪዲዮ የሚሰራ ሰውም ካለ ይበረታታል። ሼክ ሱሌማን አልራሒሊ ሐፊዘሁላህ ትልቅ የሰለፍ ዓሊም ናቸው አሁን ያሉ። እሳቸው እንዳስቀመጡት ይበረታታል። አይ እኛም ከዚህ አንጻር ማንሰራም የሚያለም አካል ይበረታታል ማለት ነው። ኖት ኢሹ በጣም አፍወን ይህንን ያው መድረኩንም ሀሳቡንም ሲገጥም አንዳንዴ ያለ አይደለ በደንብ ገጠምኩኝ መሰለኝ። ለዛ ነው ረዥም ሰዓት ያወራሁት። ኢንሻአላህ ቀጥሉ። እንደዛ ነው። አንዳንዴ ቢያንስ አታስወጉ ነው ምንድነው እኛ ያለነው ምንድነው በቃ ዝም ማለት ከተቻለ ማበረታታት፣ ካልተቻለ ደግሞ ዝም ማለት ጥሩ ነው። ግን አታስወጉን ነው፣ ወቅታችሁ አታስወጉን፣ መታችሁ አታስመቱን፣ ለካፊር ፖለቲካ ግባት አታድርጉን ነው እያልን ያለነው። ዝም ማለት ጥሩ ነገር ነው። ስህተት ሊኖር ይችላል። ያው ሰዎች ነን፣ እንሳሳት እንችላለን። አዚ ኢንዲቪጁዋል ሌቨል መስተካከል ካለበት ሀሳብ ስጡት። ሀሳብ መስጫዎች አሉ። ለአድሚናት ብትናገሩ አድሚናቶች እኮ አሉ ብዙ። ኡስታዝ ጀማል አለ ለምሳሌ አድሚን አለ፣ ዛራ አለች። ይሄ ነገር እንዲህ ቢስተካከል፣ ይሄ ነገር እንዲህ ቢሆን ብላችሁ ሀሳብ ማቅረብ ትችላላችሁ። ሀሳብ ካለ ነገሩን። ነገር ግን ለፖለቲካ ግብአት ነው፣ ለፖለቲካ እንትን ነው ማትረፊያ እያደረጋችሁ ነው ያላችሁ። ተው ሲባሉ ደግሞ ይበስባቸዋል። እኔ አቡኪ የሚመስለኝ ምንድነው ማስበው አሁን ፌመስ መሆን ፈልገዋል። በጣም እርግጠኛው የምነግርህ ፌመስ ነው። በቃ የኛን ስም ካላነሱ ፎሎዋቸው እንደማይጨምር ያውቁታል። ኖርማል ማለት ነው። ከዛ አንፃር የማይመለከታቸው ውስጥ ነው የሚገቡት። አሁን ባለፈው አቡኪ የሆነ መልስ እየሰጠ ነበረ። መጀመሪያም ሲናገር ተናግሯል። የጀመረው ምንድነው ፐርሰናሊ እንዳትወስዱት ይሄን ነገር ሀሳብ ላይ ብቻ አተኩረን መልስ እንሰጣለን አለ፣ ጀመረ። ከዛ በኋላ መልስ መስጠት ሲጀምር የማይመለከታቸው ሰዎች፣ እውቀት የሌላቸው ሰዎች፣ በዛ ዙሪያ ላይ ምንም የማያውቁ ሰዎች በቃ የሆነ ነገር በቃ የኔ ጥያቄ እንደዚህ ምናምን ነገር ኢብኑ አባስ ራሱ ከእንትና ጋር የሚያንስ ነገር አይደለም፣ ከካሊድ ምንድን ነው የሚያንሰው ምናምን ነገር ብሎ አንዱ አሁን ተነስቶ ሁላ ሲያወራ ነበር። በጣም ከባድ ነገር ነው። ኢብኑ አባስ ሙፈሲር ነው። ረሱል ሰለላሁ ዐለይሂ ወሰለም ኦተንቲሲቲ የሰጡት ሰው ነው። ምን ያህል ማለት እንደዚህ አይነት ድፍረት እንደዚህ አይነት ነገር ድፍረት ማለት ነው። እና የእኛን ስም ካላነሱ የእኛን እንትን ካላደረጉ እኔ ነገርኳቸው። እኔ ኢምራን ቤት መጥቼ አላውቅም። ይኸው ኢምራን ነግሬዋለሁ። ቤት አልመጣም፣ ጥሩ እየሰራችሁ ነው ያላችሁት ብዬዋለሁ። ኢብራሂም ቤት ገብቼ አላውቅም። እኔ ለምን በቃ ጥሩ ነው እኔ በቃ ሌላ ነገር ልስራ ማረፍ ፈልጋለሁ ራሱ ብዬ በቃ የራሴን እንትን ስራዎችን እየሰራው ነው ያለው። አሁን ገስት ላይ ካልገባን ነው እነሱ ማለት ገስት ላይ መግባት ይፈልጋሉ፣ ከዛ ፎሎ መሰብሰብ ይፈልጋሉ። ልክ ገስት ላይ ደግሞ ካልገቡና ፎሎ ካልሰበሰቡ
ከዛ በኋላ ምንድነው የሚሆነው? አታክ ማድረግ ይፈልጋሉ ንጽጽሩ። አሁን ኢምራን ስንቱን ነው የሚቆጣጠረው? ገስት ላይ ማን ይኑር አይኑር እያወራ ነው፣ እየተወያየ ነው። አቡኪ ቤት ይከፍታል። ከዛ ገስት ላይ ያሉትን ከሌ ማን ነው ገስት ላይ ያለው ምናምን የአድሚን ስራ ነው ያ ስራ። አንድ ሰው የሚወያይ ሰው ያንን ነገር ሊሰራው አይችልም። ስለዚህ በዛ ቤት አያስገቡም ያገላሉ ምናምን ነገር ይሉና ከዛ የሚቀጥለው ጊዜ ደግሞ ከዛ ተቃራኒ የሆነ ነገር ሀሳብ ሲፈልጉ ቪዲዮ ይሰራሉ። እንደ ነገር ነው። አላህ ሂዳያ ይስጣቸው። ያው ያለው ቀብር ነው። ቀብር ያለበት ሰው ሂሳብ ያለበት ሰው እንደዚህ አይነት ነገር አያደርግም። በተለይ ደግሞ ዲንን የሚያስመታ ነገር ዲናችንን የሚያስፈታ ነገር እንትኑ አሁን ምንድነው አዝ ኢንዲቪዥዋል ሌቭል አይደለም እያጠቁት ያሉት አዝ ቲም ሌቭል ነው ያለው። ንጽጽሩ ነው እያሉ የሚሳደቡት ንጽጽሩ ላይ ተሳዳቢዎች ናቸው እንደዚህ ናቸው ምናምን እያሉ ነው ፖለቲካ እየሰሩ ያሉት። ከዛ በኋላ ካፊሮች ደግሞ ያችን ነገር ይፈልጉታል። ከዛ ፎሎ ይሰበሰባል ማለት ነው። እና እኔ በተቻለኝ አቅም በውስጥ ሁሉ ነገር እንድንጨርስ የሚል ነገር ሀሳብ አቅርቤ ነበረ። ግን ሰዎቹ በውስጥ የሚል ነገር የላቸውም። እነሱ የሚበርቱ እኛ ምንድን ነው የምናደርገው? ስማቸውን አናነሳም፣ ለእነሱ መልስም አንሰጥም። መልስ አንሰጥም። ራሱ የፈለገ ነገር ይበሉ ይቦጫጭቁን። ኢምራን እንደዚህ ነው ምናምን ብሎ ይቦጫጭ ከፈለገ፣ ወይድ እንደዚህ ነው ብሎ ይቦጫጭ ከፈለገ አንድ ትንፍሽ አንላትም። እኛ ስራችን እንሰራለን። አይ ቲንክ ያን የሚያዋጣው ለማለት ፈልጌ ነው። አጋጣሚ ዝም ብሎ ቁስላችን ተነሳና እንትን አለን ማለት ነው፣ ተናገርም ማለት ነው። አፉ በለን ኢምራን፣ እኔም በተለይ አፉ በለን። መጀመሪያ እንደዚህ አይነት ነገር በደንብ መነሳትም አለበት አልፎ አልፎ ቢሆን እያስባለሁ። ጀዛ ከላይ በደንብ ገልጻችሁታል። ለመጨመር የሚያክል ብዙ ኢንፎርሜሽኖች ይደርሱናል እኛ ጋር ማለት ነው። እና እንዳየነው ከሆነ ፖለቲካሊ ሙሉ የሚያደርጉ አሉ። ታውቃላችሁ፣ ፖለቲካሊ የሆነ ንጽጽሩን በፖለቲካ በኩል ለማስመታት እንደዛ አጀንዳ ለማምጣት የሞከሩ አሉ። ይህን ነገር ፖለቲካቸውን ለማስቀጠል ደግሞ ምንድን ነው የሚደረገው? ያው ታውቃላችሁ፣ ወሊላሂ አልሐምድ ሙሉ እዚህ ጋር የምታያቸው ወንድሞች በሙሉ ገዝተላለን። ሁላችንም ተባብረን በሰራነው ስራ አልሐምዱሊላህ ብዙ ሰዎች ሂዳያ አግኝተዋል። ብዙ ሰዎች እየተማሩ ነው ያሉት። በዚህ ስራ ብቻ በዚህ ወር ብቻ 700 ሰው ከማዳመጥ ወደ 4000 ሰው እንዲያዳምጥ 5000 7000 ሰው ኢቭን 30000 ሰው ድረስ እንዲያዳምጥ አብዛኛው ስለ ንጽጽር እንዲያውቅ እያደረግን ያለ ነው። ስለዚህ ምን ያደርጋል? ያስታክኩና ከዚህ ጋር እኛን ለማለት በጣም ብዙ የሚሰሩ አይተናል። ሰዎች አሉ፣ ወንድሞች ያላቸው ሰዎች አሉ። ባለፈውም አልሐምዱሊላህ በደንብ ተወርቶበታል። ኢቭን በዛኛው በኩል ደግሞ ታውቃላችሁ፣ በዛኛው በኩል ደግሞ በጣም የሚሰራው ኢቭን በአካልም የደረሰ መረጃ ስላለ ነውና በዛም በዚህ ሄድ አልሐምዱሊላህ ያው ዲናችን ትምህርታችን እየቀጠለ አሁን ዛሬ ራሱ በጣም ብዙ ትምህርቶች እየተማር ነው። ኡስታዙን አስታውዘው ሄድ በደንብ ገልጸውታል፣ ሰምታችኋል። ቅድም ብዙ ትምህርቶች እያገኘን ነው ያለ ነው። ኦኬ። ስለዚህ በፈለጋችሁት ምፍታርገው ኢቭን ክርስቲያኖችን ፖለቲከኛ ጋር ብትሄዱ ፖለቲካን ብታወሩ እኛን ምንም ልነኩን አትችሉ። አሁን ፖለቲካችን በደንብ በርትቷል። ይሄ ሶሪ ትምህርታችን በደንብ በርትቷል። ፖለቲካችሁ በደንብ ተመቷል። ስለዚህ ይሄን ነገር መናገር እፈልጋለሁ እና ለዛ ነው አብዛኛው ጊዜያችሁ ከሆነ እንደዚህ የሚሰሩ ሰዎች ባለፈው የተፈጠረው እኛ ጋር መላክ ይፈልጋሉ። ለምን አዳማጮቹ እነሱ ጋር ሄደው እንዲያዳምጡ ማለት ነው። ይሄ ግን አይሰራም። እኛ ስራችን እንቀጥላለን። ያው የተናበበ ሳይት የተሰራናታቸው ሁላችንም በዛ መንገድ ይቀጥላል። ምንም መንገድ አይከፈትም ብዬ መግለጽ ሞክራለሁ። እና ደግሞ የተገለጸ ፖይንት አለ በቪዲዮ ውጡ የሚባለው ነገር ማለት ነው። በጣም የሚያስቀኝ ነገር መሰላችሁ? አሁን ኡስታዝ ቅድም ብሎታል። በቪዲዮ ብንመጣ ምንም ችግር እኮ የለውም አይደለ? ግን ከዲናዊ አንጻር ፐርሰናሊ አንፈልገውም። በቃ እኔ አሁን ቅድም አቡኪም እንዳለው አልፈልግም። መንገድ ላይ ሰው አቁሞኝ ኢምራን ነህ እንዲባል አልፈልግም። በቃ ፍላጎት የለኝም። ኡስታዝ ዘይድም እንደዛው የራሱ እንትን አለው አይደለ? ስለዚህ ሪዝን እያለ እነሱ ልንገደል ነው ኢትዮጵያ ሊገሉን ነው ብለው ከኢትዮጵያ ወጥተው አንድ አፍሪካ ሀገር ተደብቀው በቪዲዮ ተደብቀው ውጭ ሀገር ሄደው እንደዚህ አፍሪካ ሀገር ገብተህ በቪዲዮ ካወጣረው ባይንባት ይሄ ሊትራሊ ፖለቲክስ ነው፣ አንቀበለውም። ለማንኛውም ጀዛኩሙላ ኡስታዙን አስተዘር ጀዛከላ አዊኪም ጀዛከላ። በደንብ እንደዚህ አንዳንዴ በደንብ መረገጥም አለበት። ለምን ፈውላ ከሄድ ስለሚኬድ ማለት ነው። ኤኒዌይ ይህን ይመስላል። የሚጨመር ካለ ጃ ኡስታዚ አዊኪ ጨምሩበትና ከዛ ደግሞ እንቀጥላለን ማለት አንድ የሚት አድርጉ። ኤልሳቤት ገብታ የኤልሳቤት እኔ ጋር የምታወሪ ከሱ በፊት ሀሳቡ አንድ በደንብ ይጠቅላል መጎራ ስላለበት ማለት ነው። ጨምሩበት አሁን። ከዛ ወደ ሀሳባችን እንመለሳለን። ቀጥሉ ኢንሻአላህ። አሰር ማድረግ ነው ዋናው ማለት ነው። ብዙዎች ብዙ ነገር ያወራሉ። የባለፈው ቤት ሰምታችሁ ከሆነ ኢቨን ገብተው ሁሱን እያነሱ ያወሩበትም እሱም ገልጸው ሁሱን ገልጸው ሁሱ እያሉ ሲያወሩ ሲመቱ ነበረ። ሁሱ እንደዚህ ያለ ሁሱ እንደዚህ ያለ እያሉ ፖለቲካሊ ሙቭ ሲያደርጉ ነበር። እሱም ኢንሻአላህ ይወራበል። ኦኬ ምንድን ነው ይሄ እንትኖች ስራ የዓለም ላይ ያሉ ሰዎች ሁለት አይነት ሰዎች አሉ። ዓለምን የሚለውጡ ሰዎች አሉ።
ዘንድ ደግሞ እነዛ ዓለምን የሚለውጡ ሰዎች ደግሞ ፎሎወር የሆኑ ወይም የነሱ ተከታይ ወይም የነሱ ነገር ተከትለው አዲስ ነገር ሳያመነጩ በመነጨ ነገር ላይ ማውራት የሚወዱ ሰዎች አሉ። ባለፈው ተመልክታቸዋል ምን ያህል አጠቃላይ የኦርቶዶክስ ሃይማኖት በቃ ምን ያህል እንደተነቀነቀ ከዳር እስከ ድንበር የተነቀነቀበት ሁኔታ ማለት ነው። ያው እኛ መሬት ላይ ስላለን እናውቀዋለን ያለውን ሁኔታ ምን ነገራቶች እየተከሰቱ እንደሆነ ስለምናውቀው ማለት ነው። እና ያንን የነቀነቅንበት ሁኔታ ነው የነበረው ማለት ነው። ስትራቴጂካሊ ሙቭ በተደረገበት ሁኔታ በሹራና በእንትን አጠቃላይ የተነቀነቀበት ሁኔታ ነው ያለው እና ያንን አካሄድ ፌስ ማድረግ ሳይቻል ሲቀር ልክ እንደተባለው ፖለቲካሊ ፐርሰናል አታክ ለምሳሌ ሁሱ ኡስታዝ ሁሱ እንዲህ ምናምን ፓርት ኦፍ ፖለቲክስ ፖለቲካ ማለት ነው። ተራ የሆነ ፖለቲካ እዛ ውስጥ መግባት የሚፈልጉ ሰዎች አሉ። ግን እኛ ምን እያደረግን ነው? እየሰራን ነው። በቃ ይህንን ከታች በቃ ምንም ሌላ ነገር ውስጥ መግባት የለባችሁም። ደጋግማችሁ የምትጽፉላቸው ነገር እኛ እየሰራን ነው። እንደውም ይህንን አጋጣሚ እንትን ልበልና ኢንሻአላህ አላህ ካለ አላህ ከፈቀደ ይብሩ ልቀጥላ ወይስ ልታወራ ነው? ኦኬ። እና አላህ ካለ አላህ ከፈቀደ ኢንሻአላህ ይህንን ድራይቭ እየተጠቀምን እኛ ለሙስሊሙማ የምናበረክተውን ነገር እናበረክታለን ማለት ነው። አላህ ካለ መጽሐፍ አበርክቶ ሊኖረን ይችላል። ምናልባት የመጽሐፍ አበርክቶ ሊኖረን ይችላል። እንደዚህ አይነት ተመሳሳይ ስራዎች እየተሰሩ ይቀጥላሉ ማለት ነው። እና ያንን ነው የምለው። ኢንሻአላህ ከዚህ በላይ ብዙ ለማውራት የሚመችም ሁኔታ ላይ አይደለም ያለሁት። ጀዛኩሙላህ። በቂ ነው። የሚጨመር ካለ ኢንሻአላህ ኡስታዙና አንድ ፖይንት ጨምርበትና ኤልሳቤጥ አለች። ኤልሳቤጥ ጋር እንቀጥላለን ማለት ነው።